በዓለም ላይ ትልቁን የነዳጅ ክምችት የያዘች ሀገር ግን ህዝቦቿ ምግብ ለማግኘት የሚሰለፉባት። እጅግ ውብ ተፈጥሮ ያላት ግን አደገኛ ከሆኑት ሀገራት ተርታ የምትሰለፍ ቬንዙዌላ። ይህች ሀገር ብቻ አይደለችም። ይህች ሀገር ትምህርት ቤትም ናት። ከካናዳ ተነስቼ እዚህ ስደርስ አእምሮዬ ውስጥ የነበረው ምስል ሌላ፣ ያገኘሁት እውነታ ግን ሌላ ነው። አየር ማረፊያው ስትደርሱ የሚቀበላችሁ ሞቃታማው የካሪቢያን አየር ነው። ግን የአየር ያንዣበበው ጥቁር ደመና በውስጡ የሀገሪቷን ከባድ የኢኮኖሚ ውድቀትና የህዝቡን ሰቀቀን አዝሏል። እዚህ ሀገር ሀብታም መሆንና ድሃ መሆን ትርጉሙ ጠፍቷል፣ ተብላሽቷል። ዛሬ የማሳያችሁ ቬንዙዌላን በዜና እንደሰማችኋት ሳይሆን መሬት ላይ እንዳለችበት እውነታ ይሆናል። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ በማድረግ ብዙዎች ጋር እንዲደርስ አድርጉ። ሐሳብ በመስጠት ተሳተፉ። ከአውሮፕላን ወርጄ ወደ ተርሚናሉ ሲገባ የመጀመሪያው የተቀበለኝ ነገር የሞቃታማው አየርና የአየር ማረፊያው ወለል ድንቅ ጥበብ ነው። አጠገብ ያገኘዋትን ወጣት ሴት ይህን ድንቅ የጥበብ ውጤት እነማን እንደሰሩት ጠየቅኳት። እሷም በተኮላተፈ እንግሊዝኛ የኤርፖርቱ ወለል በታዋቂው የቬንዙዌላ አርቲስት ካርሎስ ክሩዝ ዴዝ የተሰራ እንደሆነ ነገረችኝ። ይህ ስፍራ በቀለማት ያሸበረቀ ነው። ይህም ለብዙ ቬንዙዌላውያን የስደትም ሆነ የተስፋ ምልክት ሆኗል። ነገር ግን ከውበቱ በስተጀርባ ወዲያውኑ የሚታዩ አስገራሚ ትንግርቶች አሉ። የመጀመሪያው የገንዘብ ዋጋና የክፍያ ስርዓት ትርምሱ ሲሆን፣ በሁለተኛ ደረጃ ላይ የነዳጅ ዋጋ ከውሃ መርከሱን እንመለከታለን። ከኤርፖርት እንደወጣችሁ ወደ ከተማ ስትሄዱ ታክሲው ነዳጅ ለመቅዳት ሲቆም የምታዩት ነገር ያስደነግጣችኋል። ይህም የነዳጅ ዋጋ ጉዳይ ነው። በሌላ በኩል ተብላሽተው የቆሙ አሮጌ መኪኖችን እንመለከታለን። መንገድ ላይ የምታዩቸው መኪኖች በሀገረ ኩባ እንዳሉት የድሮ መኪኖች በእንክብካቤ የተያዙ ሳይሆኑ መለዋወጫ በማጣታቸው ምክንያት ያረጁና የተጎሳቆሉ ናቸው። ከአዳዲሶቹ መኪኖች ጎን ለጎን አይኖቻቸው ቢያማትሩ በሮቻቸው በገመድ የተሳሰሩ፣ መስታወቶቻቸው በፕላስቲክ የተሸፋፈነ መኪኖችን ታያላችሁ። ይህ የሚያሳየው ህዝቡ አዲስ መኪና ለመግዛት አቅም ማጣቱን ብቻ ሳይሆን ያሉትም እንዲንቀሳቀሱ ለማድረግ የሚደረገውን አስቸጋሪ ትግል ነው። ወደ ካራካስ ከተማ ስትገቡ ከተማዋ በአንድ ወቅት ምን ያህል ሀብታም እንደነበረች የሚመሰክሩ ግዙፋን ሰማይ ጠቀስ ህንጻዎችን ታያላችሁ። ነገር ግን ህንጻዎቹ ቀለማቸው ረግፏል። አንዳንዶቹ ተሰነጣጥቀዋል። አንዳንዶቹ ደግሞ ግንባታቸው ገና በግማሹ ተቀጭቶ የቀረ ነው። በአንድ ወቅት የላቲን አሜሪካ ሀብታም የነበረችው ሀገር አሁን ላይ ያለችበት ቁልቁለት በህንጻዎቹ ላይ በግልጽ ይነበባል። እስኪ አንድ አጃይብ የሚያሰኝ እውነት እንመልከት። እዚህ ሀገር ሚሊዮነር መሆን በጣም ቀላል ነው። በዚህ ሰዓት አሁን ኪሴ ውስጥ ያለው ገንዘብ በሚሊዮን ይቆጠራል። ግን የሚገዛልኝ አንድ ሳንድዊች ብቻ ነው። ይህ ሃይፐርኢንፍሌሽን ይባላል። በኢኮኖሚክሱ የዋጋ ግሽበት ጣራ ሲነካ የሚሰጥ ስያሜ ነው። ኢትዮጵያ ውስጥ የዋጋ ንረት ሲኖር እናማርራለን። እዚህ ግን ገንዘቡ ራሱ ዋጋው ከወረቀት ያነሰ ሆኗል። አስቡት፣ ወረቀት ልትገዙ ሄዳችሁ ከወረቀቱ የበዛ ክብደት ያለው ብር ሰጥታችሁ በክብደት ያነሰ ወረቀት ይዛችሁ ወደ ቤታችሁ ስትመለሱ። ቬንዙዌላ ገንዘብ በኪስ ሳይሆን በቦርሳ አንዳንዴም በጆንያ ይዛችሁ የምትዞሩባት ሀገር። እዚህ ኢኮኖሚው የሂሳብ ህግን ሽሮታል። ይህንን ሳይ አንድ ነገር አስተዋልኩ፣ ተማርኩ። ወረቀት ገንዘብ በራሱ ዋጋ የለውም። ዋጋ ያለው ከኋላው ያለው እምነት ነው። ያ እምነት ሲሰበር ሀብት እንደ ጉም ክብደቱን ያጣል። ይህ ለዓለም ሁሉ ትልቅ ማስጠንቀቂያ ነው። እዚህ በቆየውባቸው ጥቂት ቀናት ምግብ ለመብላት ብዙ ብር ተሸክሞ መሄዱ፣ የታክሲ ለመክፈል እንዲሁ ብዙ ብር መሸከሙ ስልችት ብሎኝ ነበር። በእርግጥ ዘመናቸውን እዚህ ያሳለፉ ነዋሪዎች ሁኔታውን የተላመዱት ይመስላል። ብር በጆንያ፣ ብር በሻንጣ፣ ብር በመኪና ተጭኖ መመልከት
እዚህ የተለመደ ሆኗል። በቬንዙዌላ የነዳጅ ዋጋ ከውሃ መርከሱ በዚህች ሀገር ሌላ ትንግርት ነው። አሁን ይህን በነግራችሁ ላታምኑኝ ትችላላችሁ፣ ግን እውነታው ይሄው ነው። በቬንዙዌላ 1 ሊትር ውሃ ከ1 ሊትር ቤንዚን በብዙ እጥፍ ይወደዳል። እዚህ ቤንዚን በነፃ ነው ማለት ይቻላል። የመኪናችሁን ሙሉ ታንክ ለመሙላት የምትከፍሉትን ሳንቲም የኔ ቢጤ እንኳን አይቀበላችሁም። ይህ የተፈጥሮ ስጦታ እንዴት ወደ እርግማን ተቀየረባቸው? ቬንዙዌላውያን በጥቁር ወርቅ ላይ የተኙ ድሆች ይባላሉ። መንግስት ለህዝቡ ነዳጅን በነፃ አደረገ፣ ግን ኢኮኖሚውን ድራሹን አጠፋው። ይህ ለቀሪው ዓለም ትምህርት ነው። የተፈጥሮ ሀብት መኖር ብቻውን ዋስትና አይደለም። ዋናው ነገር ሀብቱን የሚያስተዳድር ጭንቅላት ነው። ነዳጅ አለ፣ ግን መኪና የሚጠገንበት የመለዋወጫ እጥረት አስቸጋሪ ሆኗል። አጃኢብ ነው። ካራካስ ውብ አደገኛና ሕያው እስትንፋስ ያላት ከተማ። እዚች ከተማ ስትንቀሳቀሱ ሕግ አለው። ስልክህን አታውጣ፣ ውድ ሰዓት አታድርግ፣ የተሳሳተ ሰፈር አትግባ። እዚህ ሀገር ወንጀለኝነትን ኤልሃምፓ ይሉታል። የህይወታቸው አንዱ አካል ሆኗል። ግን ከዚህ ፍርሃት በስተጀርባ እጅግ አስገራሚ ማህበራዊ ህይወት አለ። እነዚህ በተራራ ላይ የተጣበቁ ቤቶች ከሩቅ ሲታዩ ያስፈራሉ። ጠጋ ብላችሁ ብታያቸው ግን የህዝብ ቤተ መጻሕፍት ናቸው። ሙዚቃው አይቆምም፣ ሳልሳ የሚሉት ዳንሳቸው አይቀዘቅዝም። የቬንዙዌላ ህዝብ በመከራ ውስጥ ሆኖ መሳቅን ያውቅበታል፣ ይችልበታል። እንደኛ ኢትዮጵያውያን ሁሉ ችግርን በጨዋታና በሙዚቃ ማሳለፍ የተፈጥሮ ክህሎታቸው ነው። እዚህ ካራካስ ከተማ እሁድ ምሽት አንድ መጠጥ ቤት ፈራ ተባ ያልኩ ገብቼ የተጠቀምኩትን ምግብና መጠጥ የማያውቀኝ ሰው ከፍሎልኛል ብላችሁ ትገረሙ ይሆናል። ግን ይህ በዚህች ድንቅ ከተማ ሆኗል። ከፖለቲካውና ከኢኮኖሚው ርቀን ወደ ተፈጥሮ እንሂድ። ይህ ዘ ሎስት ወርልድ የጠፋው ዓለም ይባላል። እንደ ዘመናችን ሳይንቲስቶች ገለጻ ከሆነ እነዚህ ተራሮች በምድር ላይ ካሉ እጅግ ጥንታዊ ቦታዎች መካከል ናቸው። ሳይንስ ፊክሽን ፊልሞች ላይ እንዳያችኋቸው እንደነዚያ ዳይኖሰሮች ይኖሩበት እንደነበረው ዘመን። ዓለማችን ላይ ረጅሙ ፏፏቴ ኤንጀል ፎልስ። ይህንን ስታዩ ለመተንፈስ ትቸገራላችሁ። እዚህ ጋር ገንዘብ ዋጋ የለውም፣ ፖለቲካ ቦታ የለውም። ተፈጥሮ ብቻ በግርማዋ ትገዛለች። የኢትዮጵያ ሰሜን ተራሮች ግርማቸው ያፈዛል። ይህ ግን የተለየ ነው። ልክ ወደ ሌላ ውብ ፕላኔት የሄዳችሁ ያህል ነው የሚሰማችሁ። እግዚአብሔር ለዚህች ሀገር ውበትን ሲሰጥ አልሰሰተም። ችግሩ ያለው ሰዎቿ፣ መሪዎቿ ጋር እንጂ ምድሩ ጋር አይደለም። ስለ ቬንዙዌላ አውርቶ ስለ ሴቶቹ ውበት አለማንሳት አይቻልም። ይህች ሀገር የሚስ ዩኒቨርስ ፋብሪካ ናት ብላችሁ ማጋነን አይሆንብኝም። ውበታቸው በውጫዊ መልክ ብቻ የሚለካ አይደለም፣ ጥንካሬያቸውም ጭምር ነው። እናቶች ባዶ ጓዳ ይዘው ልጆቻቸውን በፍቅር ያሳድጋሉ። አባቶች ገንዘብ ባይኖርም ተስፋ አይቆርጡም። አሁንም የቤቱ ምሰሶ ናቸው። ከህዝቡ ጋር ሲቀላቀል የተረዳሁት ነገር ቢኖር ኢትዮጵያውያንና ቬንዙዌላውያን የሚያመሳስለን ነገር ታዝቤያለሁ። ልባችን ይገናኛል። እንግዳ ተቀባይነት፣ አብሮ መብላት፣ ችግርን በጋራ መጋፈጥ። ቋንቋችን ቢለያይም የህይወት ትግላችን ግን አንድ ነው ብላችሁ አላጋነንኩም። ከዚህ የቬንዙዌላ ጉዞህ ምን ተማርክ ካላችሁኝ፣ አንደኛ ሀገር ማለት የተፈጥሮ ሀብት ብቻ ለመሆኑን፣ ወርቅና ዘይት ቢኖራችሁም ሰላምና ትክክለኛ አመራር ከሌለ ሁሉም ነገር ከንቱ እንደሆነ። ሁለተኛ የሰው ልጅ የመላመድ አቅም። ቬንዙዌላውያን በመከራ ውስጥ ሆነውም እንኳን አሁንም ማክበርን ያውቁበታል። ይህች ቬንዙዌላ ደጆቿ የተሰበሩባት ገነት ናት። ውብ ናት፣ ግን ታማለች። ሀብታም ናት፣ ግን ተርባለች። ለኔ ለኢትዮጵያዊው ተጓዥ ትልቅ የህይወት ትምህርት ቤት ሆናኛለች። ተስፋ አለ። አንድ ቀን ይህ ሁሉ አልፎ ቬንዙዌላ ተመልሳ እንደምትደምቅ አምናለሁ። ሰላም ለምድሯ፣ ሰላም ለቬንዙዌላ። ሰላም የሰው ልጆች በሚኖሩበት በዓለም ምሽጎች ሁሉ ይሁን። ለእኛም ለኢትዮጵያውያን በያለንበት ሰላም።
ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ላይክ አድርጉ፣ ሐሳባችሁን ስጡ። እስከሚቀጥለው ሀገር፣ እስከሚቀጥለው ታሪክ ሰላም ሁኑ።